ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ቪዲዮአችን ደግሞ ይጀላችሁ የመጣው እንግሊዘኛን በአጭር ቀን ውስጥ ለማንበብ ለመጻፍ ምንድነው ማድረግ ያለብን ምንድነው ማወቅ ያለብን የሚለውን በዚህ ትምህርት ወይም ቪዲዮ ቀለል አድርጌ የማስተምራችሁ ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ አረፍተ ነገሮች ወይም ደግሞ ኮሙኒኬሽኖች ተቀምጠዋል። እነዚህን የእንግሊዘኛ ኮሙኒኬሽኖች እንዴት በቀላል መንገድ አንብበን መተርጎም እንደምንችል በዚህ ቪዲዮ ወይም ትምህርት እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር መጀመሪያ ላይ የምታዩትን የእንግሊዘኛ ንግግር ለማንበብ ምንድን ነው ማድረግ ያለብኝ? ከኛ የሚጠበቀው የአናባቢና የተነባቢ ድምጾችን አገባብ ካወቅነን በቀላል መንገድ ማንበብ እንችላለን ማለት ነው። ኦኬ፣ የመጀመሪያውን ስታዩት የመጀመሪያው እንደምታዩት ኤስ ነች፣ ሁለተኛዋ ኤች ከዛ ኢ። ኤስ እና ኤች ተነባቢ ሲሆኑ ኢ ምንድነች? አናባቢ ነች። ስለዚህ ኤስ ኤች ምን ብዬ አነባዋለሁ? ሽ ተብሎ ይነበባል፣ ወይም ደግሞ ሽ የሚል ድምፅ አለው። አይና ኤስ ማን ተብሎ ይነበባል? ኢዝ ብለን እናነባዋለን። ኦኬ፣ ወደዚህኛው ስንሄድ ተነባቢ ነው ቀድሞ የመጣ። ስለዚህ ተነባቢዋን ለብቻዋ ፕ ብለን እናነባለን። አርኢን ሪ ብለን እናነባለን። ቲ ዋይ በአንድ ላይ ምን ተብሎ ይነበባል? ቲ ይ ተብሎ ይነበባል። ወይም ደግሞ ቲን ት ብላችሁ ማንበብ፣ ዋይን ይ ብለን እናነባለን። ስለዚህ በአንድ ላይ ፕ ሪ ቲ ፕሪቲ ብሎ ሲነበብ ሽ ኢዝ ፕሪቲ። ሺ ኢዝ ፕሪቲ ምን ማለት ነው? ቆንጆ ነች እንደማለት ነው። ወይም ደግሞ ታምራለች ለማለት ስንፈልግ ሺ ኢዝ ፕሪቲ ማለት ይቻላል። ኦኬ፣ ወደ ሁለተኛው ስንሄድ ደብሊው ኢ ዊ ተብሎ ይነበባል፣ ወይም ደግሞ ዊ የሚል ድምፅ አለው። ወደዚህኛው ስንሄድ ኤን ለብቻዋ አ ብለን እናነባለን። አሪን ር ብሎ ማንበብ። ስለዚህ በአንድ ላይ አር ተብሎ ይነበባል። ኦኬ፣ ወደዚህኛው ስንሄድ የመጀመሪያዋ ኤፍ እና አር በስተት የተጻፉ ናቸው። ስለዚህ ኤፍ እና አርን እንተዋቸዋለን፣ ምክንያቱም በስተት የተጨመሩ ናቸው። ስለዚህ ከዚህ ጀምረን ስናየው ኤፍ አይን እንደምናነባዋለን ፋይ ብለን እናነባለን። ኢን እንደ ኢ፣ ኤንን እንደ ን፣ ዲን እንደ ድ፣ ኤስን እንደ ስ ማንበብ። በአንድ ላይ ፍሬንድስ ተብሎ ይነበባል። ፍሬንድስ ሙሉ ሲነበብ ዌይ አር ፍሬንድስ፣ ዌይ አር ፍሬንድስ ጓደኛሞች ነን ማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ ቲኤችኤን እንደዛ ማንበብ፣ ቲን እንደ ት፣ በአንድ ላይ ዛት ዛት። ኦኬ፣ ከዛ አይና ኤስ ኢዝ ተብሎ ይነበባሉ። ወደዚህኛው ስንሄድ ኤም አይን ማይ እንላለን። ኤን ኢን እንደ ን፣ በአንድ ላይ ማይ እን ማይን ሙሉ እናንብበው። ዛት ኢዝ ማይን፣ ዛት ኢዝ ማይን፣ ያ የኔ ነው ማለታችን ነው። እሺ፣ ወደዚህኛው ስንሄድኛውስ ምን ይላል? ደብሊው ኤችኦን ሁ ብሎ ማንበብ። ከዛ ይህ ምን ብለን ያነበብ ነው? ኤን እንደ አ፣ አርኢን እንደ ር ነው ያነበብነን። ስለዚህ በአንድ ላይ አር ተብሎ ይነበባል። ኦኬ፣ ከዛ ዋይን ኢ ብሎ ማንበብ፣ ኦና ዩን እንደ ው ማንበብ። ስለዚህ በአንድ ላይ ኢ ው ዩ። ኦኬ፣ ሙሉን ስናነበው ሁ አር ዩ፣ ሁ አር ዩ ማን ልበል ማለታችን ነው። ኦኬ፣ ኤስ ምን ይላል? ቲኤችን እንደምናያነበብ ነው እንደዛ፣ ቲን እንደ ት፣ በአንድ ላይ ዛ ት ዛት ብለን እናነባለን። አይና ኤስን ኢዝ ብሎ ማንበብ። ኦኬ፣ ወደዚህኛው ስንሄድ ኤን አይን ናይ ብለን እናነባለን። ሲኢን ስ ብሎ ማንበብ። በአንድ ላይ ናይ እስ ናይስ ሙሉ ሲነበብ ዛት ኢዝ ናይስ፣ ዛት ኢዝ ናይስ፣ ያ ቆንጆ ነው ወይም ደግሞ ጥሩ ነው ማለታችን ነው። እሺ፣
ይህስ ምን ይላል? ኪኢን ኪ ብለን ማንበብ፣ ኢ ሳይለንት ትሆናለች። ፒን እንደ ፕ ማንበብ፣ በአንድ ላይ ኪ ፕ ኪፕ ብለን እናነባለን። አይና አቲን ኢት ብሎ ማንበብ። ወደዚህኛው ስንሄድ ሲን ለብቻው እንደ ክ፣ ኤልኢን እንደ ሊ ማንበብ፣ ኤ ሳይለንት ነች፣ ኤንን እንደ ን፣ በአንድ ላይ ክ ሊ ን ክሊን። ኦኬ ሙሉ ሲነበብ ኪፕ ኢት ክሊን፣ ኪፕ ኢት ክሊን ንጽህናን ጠብቅ እንደማለት ነው። ኦኬ ወደዚህኛው ስንሄድ እኛውስ ምን ይላል? ሲኦን እንደ ኮ ሳይሆን እንደ ካ ማንበብ፣ ኤምኢን እንደ ም፣ በአንድ ላይ ካ ም ካም ብለን እናነባለን። ኦኬ ከዛ ኤን እንደ አ፣ ኤን እንደ ጌ፣ ኤ ሳይለንት ነች፣ ኤንን እንደ ን ማንበብ። ስለዚህ በአንድ ላይ አ ጌ ን አጌን። ሙሉ ሲነበብ ካም አጌን ካም አጌን እንደገና ና ማለታችን ነው። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ምን ይላል? ኤን ኖ የመጀመሪያው ማነች? አይ ነች። አይን አይ ብለን እናነባለን። ኤኤም አም ተብሎ ይነበባል። ኦኬ ከዛ ኤን ለብቻዋ እንደ አ ማንበብ፣ ኤልኦን እንደ ሎ፣ ኤንን እንደ ን፣ በአንድ ላይ አ ሎ ን አሎን። ሙሉ ሲነበብ አይ አም አሎን አይ አም አሎን ብቻዬን ነኝ ማለታችን ነው። ኦኬ ሁለተኛውስ ምን ይላል? በተመሳሳይ አይን አይ ብለን እናነባለን። ኤኤም አም ተብሎ ይነበባል። ኦኬ ከዛ ሲኢን እንደ ሲ ማንበብ፣ ኤንን እንደ ን፣ ጅን እንደ ግ፣ ኤሊን እንደ ል፣ በአንድ ላይ ሲ ን ግ ል ሲንግል። ሙሉ ሲነበብ አይ አም ሲንግል አይ አም ሲንግል አላገባሁም ማለታችን ነው። እሺ ይህስ ምን ይላል? አይን በተመሳሳይ አይ ብለን እናነባለን። ኤኤም አም ተብሎ ይነበባል። ኦኬ ከዛ ኤችኤን እንደ ሀ፣ ፒፒ በአንድ ላይ እንደ ፕ ይነበባል። ዋይ እንደ ይ፣ በአንድ ላይ ሀ ፕ ይ ሃፒ። ሙሉ ሲነበብ አይ አም ሃፒ አይ አም ሃፒ ደስተኛ ነኝ ማለታችን ነው። እሺ ወደዚህኛው ስንሄድ እኛውስ ምን ይላል? አይን በተመሳሳይ አይ እንላለን። ኤኤም አም ተብሎ ይነበባል። ኦኬ ከዛ ጂኦን እንደ ጉ እናነባዋለን። ኦ ሳይለንት ነች፣ ዲን እንደ ድ፣ በአንድ ላይ ጉ ድ ጉድ ተብሎ ይነበባል። ሙሉ ስናነባው አይ አም ጉድ አይ አም ጉድ ደህና ነኝ ማለታችን ነው። እሺ ይህስ ምን ይላል? በተመሳሳይ አይን አይ እንላለን። ኤኤም አም ተብሎ ይነበባል። ኦኬ ከዛ ኤስን እንደ ስ፣ ኤምኤን እንደ ማ፣ አርን እንደ ር፣ ቲን እንደ ት ማንበብ፣ በአንድ ላይ እስ ማ ር ት ስማርት ተብሎ ይነበባል። ሙሉ ሲነበብ አይ አም ስማርት አይ አም ስማርት ብልጥ ነኝ ማለታችን ነው። እሺ ወደዚህኛው ሳይድኛውስ ምን ይላል? በተመሳሳይ አይን አይ እንላለን። ኤኤም አም ተብሎ ይነበባል። ኦኬ ከዛ ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት፣ በአንድ ላይ ፋ ስ ት ፋስት። ሙሉ ሲነበብ አይ አም ፋስት አይ አም ፋስት ፈጣን ነኝ ማለታችን ነው። ኦኬ ወደ መጨረሻው ስንሄድ በተመሳሳይ አይን አይ ብያነባለሁ። ኤኤም አም ተብሎ ይነበባል። ከዛ ኤችን እንደ ሀ፣ አርን እንደ ር፣ ዲን እንደ ድ ማንበብ፣ በአንድ ላይ ሀ ር ድ ሃርድ። ሙሉ ሲነበብ አይ አም ሃርድ አይ አም ሃርድ ጠንካራ ነኝ ማለታችን ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን በአጭር ቀን ውስጥ ከፍተኛ ለውጥ ማምጣት እንችላለን። የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስላል። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ሰላም ነው።